ሰላም እንዴት ቆያችሁ? በመጀመሪያ ቻናሌን ላይክ እንደዚሁም ሰብስክራይብ በማድረግ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በዛሬው ቪዲዮአችን ዲስከስ የምናደርገው ኢንተርሚዲየት ፋይናንሻል አካውንቲንግ 1 አራተኛውን ምዕራፍ ነው የሚሆነው። ስለ ኢንቨንተሪ ዲስከስ የምናደርግበት ቪዲዮ ይኖረናል። ወደ ቪዲዮ እንግባ። ኦኬ፣ ለመጀመሪያ ያክል የኢንቨንተሪ ክላሲፊኬሽን እና ኔቸር እንደዚሁም ደግሞ ፊዚካል ጉድሶችን እና የኢንቨንተሪ ኮስቶችን ኢንቨንተሪ ቫሉዌሽን እንደዚሁም ስፔሻል የሚባለውን የኢንቨንተሪ ቫሉዌሽን ሜተድ ዲስከስ የምናደርግበት ቪዲዮ ነው የሚሆነው። ስፔሻል ቫሉዌሽን ሲባል ኦብቪየስሊ እንደሚታወቀው ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ እና የግሮስ ፕሮፊት ሜተድ እንደዚሁም ሪቴል ኢንቨንተሪ ሜተድን ዲስከስ የምናደርግበት ሴሽን ይኖረናል። እስከ ቪዲዮ ፍጻሜ ድረስ ብትቆዩ ጥሩ የሚባል ነገር እንደምታገኙ ተስፋ አድርጋለሁ። በሰፊ ወደ ቪዲዮ ልግባ። የመጀመሪያው ሐሳብ ኢንቨንተሪ የሚባለው የሜርቻንዳይዝ እና ማኒፋክቸሪንግ ቢዝነስ ላይ በጣም ኢምፖርታንት ከሚባሉ ከረንት አሴቶቻችን ውስጥ አንዱ ሲሆን ዳይሬክትሊ የካምፓኒውን ኮስት ኦፍ ጉድስ ሶልድ እንደዚሁም ደግሞ ግሮስ ፕሮፊት፣ ኦፕሬቲንግ ኢንካም እና ፋይናንሻል ፖዚሽን አፌክት የሚያደርግ አይተም ነው ኢንቨንተሪያችን። ስለዚህ ፕሮፐር የሆነ የኢንቨንተሪ ማኔጅመንት፣ ፕሮፐር የሆነ የኢንቨንተሪ ቫሉዌሽን ኢሴንሻል ነው ማለት ነው። ሪላብል የሆነ ፋይናንሻል ስቴትመንትን በአይኤፍአርኤስ ስር ለማዘጋጀት የኢንቨንተሪ ኔቸር እና ክላሲፊኬሽን ቀለል አድርገን ስናይ እንደ ኔቸር የሚጠቀሰው ለኢንቨንተሪ ምንድነው መሰላችሁ? አንደኛ በኖርማል ኮርስ ኦፍ ቢዝነስ ውስጥ ለሪሴል የገዛናቸው አይተሞች ናቸው። ስለዚህ ኢንቨንተሪ አይተምስ ሆልድ የሚደረጉት ኢን ኦርደር ቱ ሴልስ ኢን ዘ ኖርማል ኮርስ ኦፍ ቢዝነስ ነው ብለን እንደ አንድ ኔቸር እናወራለን። ሁለተኛው ደግሞ በፕሮዳክሽን ፕሮሰስ ውስጥ ለማምረት በምናመርታቸው ሂደቶች ውስጥ ልንጠቀምባቸው የገዛናቸው እቃዎችም እንደዚህም ኢንቨንተሪ በመባል ይጠራሉ። ሲቀጥል ደግሞ ፎርም አላቸው በማቴሪያል በሰፕላይስ እንደዚሁም ደግሞ በፕሮዳክሽን ውስጥ ኮንሱም የምናደርጋቸው አይተሞች ብለን የኢንቨንተሪ ኔቸር ዲስከስ ልናደርግ እንችላለን። ስለ ኢንቨንተሪ የሚደነግገው የአካውንቲንግ ፕሪንሲፕል IAS 2 ነው የሚባለው በአይኤፍአርኤስ ስር ኢንቨንተሪ ተብለው ኢንክሉድ የሚደረጉ ጉድሶች አሉ፣ ማቴሪያሎች አሉ። እነዚያ ጉድሶችና ማቴሪያሎች ግን ለሪሴል የተገዙ ወይም ደግሞ በምርት ሂደት ውስጥ ልጠቀምባቸው የገዛኋቸው አይተሞች መሆን አለባቸው። ስለዚህ እነዚህ አይተሞች ሎንግ ተርም የሚባለው ዲዩሬሽናቸው 1 year ነው። ስለዚህ ከአንድ ኦፕሬቲንግ ሳይክል የማይዘሉ ወይም ደግሞ በአንድ አካውንቲንግ ሳይክል ውስጥ የሚያልቁ አይተሞች ናቸው ማለት ነው። ኪ የሚባሉ ካራክተሪስቲክሶች አሏቸው ኢንቨንተሪዎች። የመጀመሪያው ከረንት አሴት መሆናቸው ነው። እንደሚታወቀው ከረንት አሴት የምንለው ንብረቶቻችንን ከአንድ ዓመት በላይ የማይቆዩ ወይም ደግሞ ኮንሱመብል በመሆናቸው ምክንያት ነው። ሌላኛው ካራክተሪስቲክስ ደግሞ ኢንቨንተሪ ቫሉዌሽን አፌክት የሚያደርገው ቦዝ ኮስት ኦፍ ጉድስ ሶልድ እና ፕሮፊታችን ነው። ሶስተኛው የኢንቨንተሪ ካራክተሪስቲክስ የሚባለው ፕሮፐር የሆነ ኮንትሮል የሚፈልግ አይተም መሆኑ ነው። አዘርዋይስ እነዚህን ፕሮፐር የሚባለው የኢንቨንተሪ ኮንትሮል ሜካኒዝሞችን ካልተገበርን ለሎስ፣ ለቴፍት፣ ለዳሜጅ እንደዚሁም ደግሞ ኦቨርስቶኪንግ የተጋለጠ የአሴት ወይም ደግሞ የከረንት አሴት አይተማችን ነው ማለት ነው። ኔክስት ደግሞ የኢንቨንተሪ ክላሲፊኬሽኖችን ላሳያችሁ። ኢንቨንተሪዎች እንዴት ክላሲፋይ ሊደረጉ ይችላሉ? የመጀመሪያው የሜርቻንዳይዝ ካምፓኒ ኢንቨንተሪ ነው የሚባለው። ሜርቻንዳይዝ የሚባሉ ቢዝነሶች በተፈጥሯቸው ያለቁ ምርቶችን ከሰፕላየሮች በመግዛት እነሱኑ በመሸጥ ትርፍ የሚያገኙ አክቲቪቲዎች ቢዝነሶች ናቸው። ስለዚህ ሱቆች፣ ሱፐርማርኬቶች፣ ፋርማሲ የመሳሰሉ አይነት ቢዝነሶች ናቸው። በሜርቻንዳይዝ ካምፓኒ የሚያዙ ኢንቨንተሪዎች ብለን የመጀመሪያውን የኢንቨንተሪ ክላሲፊኬሽን እንጀምራለን። ይህ ማለት ሜርቻንዳይዝ ኢንቨንተሪ የሚባለው ስለዚህ ጉድስ ፐርቼዝ ፎር ሪሴል ዲዩሪንግ ሜርቻንዳይዝ ካምፓኒ ነው። ሁለተኛው ክላሲፊኬሽን ደግሞ በማኒፋክቸሪንግ ካምፓኒ የተገዙ ኢንቨንተሪዎች፣ አምራች የምንላቸው ድርጅቶች ማለትም ጥሬ ዕቃዎችን አስገብተው ፊኒሽድ ጉድሶችን የሚያወጡ ካምፓኒዎች የሚይዟቸው ኢንቨንተሪዎች ናቸው። እነዚህ የማኒፋክቸሪንግ ካምፓኒ ኢንቨንተሪዎች ደግሞ አዲሽናል 3 ክላሲፊኬሽን አላቸው ወይም ደግሞ ሜን የሚባል 3 ካታጎሪ አላቸው። ራው ማቴሪያል፣ ወርኪንግ ፕሮሰስ እና ፊኒሽድ ጉድስ የሚባል ማለት ነው። ራው ማቴሪያል የምንለው ጥሬ ዕቃው ነው። ለምሳሌ እንጨት ቤት ቢኖራችሁ ወይም ደግሞ ፈርኒቸር ቤት ቢኖራችሁ ጣውላው፣ ብረቶቹ ሲገቡ ራው ማቴሪያሎች ናቸው። ዘን
ፓርሻሊ ኮምፕሊትድ የሆኑ ፕሮዳክቶች ለምሳሌ እንጨቶቹ ተቆራርጠው ሳይዛቸው ተለክቶ የሆነ አይነት ፕሮሰስ ውስጥ ሲሆኑ አሁንም ኢንቨንተሪ ነው የሚባሉት፣ ግን ወርኪንግ ፕሮሰስ ኢንቨንተሪ የሚባል ካታጎሪ ውስጥ ስለሚመደቡት። ሶስተኛው ደግሞ ፊኒሽድ ጉድስ ኢንቨንተሪ ነው የሚሆነው። which means completed የሆኑ ፕሮዳክቶች ናቸው፣ ሬዲ ፎር ሴልስ ናቸው። የምርት ሂደታቸውን ጨርሰዋል። ፈርኒቸር ቤት ከሆነ ካቢኔት፣ ሶፋ ወይም ደግሞ ወንበሮቹ አልቀው ከስተመር ነው የሚጠብቁት ማለት ነው። ሁለተኛው የኢንቨንተሪ ክላሲፊኬሽን ውስጥ የምናገኛቸው 3 ካታጎሪዎች ናቸው የማኒፋክቸሪንግ ካምፓኒ ኢንቨንተሪ የሚባል ውስጥ። ሶስተኛው ደግሞ ሰርቪስ ካምፓኒዎች የሚይዟቸው ኢንቨንተሪዎች ናቸው። ሰርቪስ ካምፓኒዎች ትራዲሽናሊ ኢንቨንተሪዎችን ኮንቴን ያደርጋሉ። ለምሳሌ ኮንሱመብል የሆኑ ሰፕላዮች፣ ስፔር ፓርቶች፣ እንደዚሁም ደግሞ ሰርቪስ ደሊቨር ለማድረግ የሚጠቀሙባቸው ማቴሪያሎችን እንደ ኢንቨንተሪ ኮንሲደር ሊያደርጉ ይችላሉ። አራተኛው ክላሲፊኬሽን ደግሞ አዘር ስፔሻላይዝድ ክላሲፊኬሽን ብለን የምንጠራው ነው። ስለዚህ አንዳንድ ኢንዱስትሪዎች ለምሳሌ የትሬዲንግ ስቶክ ካላቸው፣ የሜንቴናንስ ኢንቨንተሪ ካላቸው፣ የፕሮጀክት ኢንቨንተሪ ካላቸው፣ የኮንሳይመንት ስቶክ ካላቸው አዘር ክላሲፊኬሽን ብለን ለኢንቨንተሪ ካታጎራይዝ እናደርጋለን ማለት ነው። ቀጣዩ ቪዲዮአችን የሚሆነው ፊዚካል ጉድስ ኤንድ ኮስት ኢንክሉድድ ኢንቨንተሪ ነው። እንደ ኢንቨንተሪ ኮስት የሚቆጠሩ የኢንቨንተሪ ዋጋ ተብሎ የሚቆጠሩት እና ፊዚካሊ ጉድሶቹ ኢንቨንተሪ ብለን የምንቆጥራቸው እነማን እንደሆኑ የምናይበት ሴሽን ነው የሚኖረን። ኢንቨንተሪዎች መስት ኢንክሉድ ሊያደርጉ የሚገቡት ምን አይነት ጉድሶችን ነው? ካምፓኒው ኦውን ያደረጋቸው ዊዛውት ኤኒ ሪጋርድለስ ኦፍ ፊዚካል ሎኬሽን ዋትኤቨር ኢት ኢዝ ፊዚካል እቃዎቹ ያሉበት ቦታ ካምፓኒው ኦውን ካደረጋቸው የዚያ ድርጅት ኢንቨንተሪ እንደሆኑ ነው ኮንሲደር የሚደረገው። ስለዚህ ኦነርሺፕ ዲተርማይን የሚደረገው በሊጋል ታይትል ነው ማለት ነው። which means ፊዚካል ፖዚሽኑ የኦነርሺፕ ታይትላችንን አፌክት ስለሚያደርግ የትም ይሁን ኢንቨንተሪው ያለው የኔ ከሆነ የኔ ድርጅት ኢንቨንተሪ አይተም ሊስት ውስጥ ኢንክሉድ ይደረጋል። የመጀመሪያው ጉድስ ኢንክሉድድ ኢን ኢንቨንተሪ ብለን የምንጠራው ኦን ሃንድ ያሉ ጉድሶች ናቸው። ፊዚካሊ ያሉ ስቶኮቻችን ወይም ደግሞ ዌርሃውስ ውስጥ ስቶር ውስጥ ያሉ አይተሞቻችን ሲሆን፣ ሁለተኛው ደግሞ ጉድስ ኢን ትራንዚት ኢንቨንተሪዎቹ ኦነርሺፕ ራይት እኔ ጋር ነው ያለው፣ ግን በሺፕመንት ወይም ደግሞ በትራንስፖርቴሽን አግሪመንታቸው መሰረት ፍሪ ኦን ቦርድ ኦፍ ሺፒንግ ሲሆንና ፍሪ ኦን ቦርድ ኦፍ ዴስቲኔሽን ሲሆን መሰረት አድርገን ኢንክሉድ የምናደርጋቸው የኢንቨንተሪ አይተሞች አሉ። ሶስተኛው ደግሞ ጉድስ ኦን ኮንሳይመንት የሚባለው። ስለ ኮንሳይመንት የምናወራ ከሆነ ኮንሳይነር አለ ማለትም ኦነሩ ማለት ነው፣ እቃዎችን የሚልከው። ሲቀጥል ደግሞ ኮንሳይኒ አለ ኤጀንቱ ማለት ነው፣ ለሽያጩ ወይም ደግሞ ለኢንቨንተሪ ሴልስ እንደ ኤጀንት የሚያገለግለው አካል። ሶ ኮንሳይነሩ ኢንክሉድ የሚያደርገው ጉድስ ኢንቨንተሪ ነው። ኮንሳይኒው ግን ኢንክሉድ ማድረግ አይችልም የኢንቨንተሪ አይተሞች። አራተኛው ደግሞ ጉድስ ሶልድ ዊዝ ባይ ባክ አግሪመንት፣ እቃዎችን መልሼ የመግዛት አግሪመንት ጋር ከሆነ የሸጥኳቸው ስቲል ሪከርድ የሚደረጉት እንደ ኢንቨንተሪ ነው። ማንኛውም አይነት ሪስክ እና ሪዋርዶቹ ወደ ባየሩ ፓስ እስካልተደረጉ ድረስ በኔ ኢንቨንተሪ ሊስት ውስጥ ነው ኢንክሉድ የሚደረጉት። አምስተኛው ሴልስ ዊዝ ሃይ ሪተርን ኤስቲሜት፣ ሽያጩ ከከፍተኛ የመመለስ ወይም ደግሞ የሪተርን ኤስቲሜት ጋር ከሆነ ስለዚህ አንሶልድ የሆነው ፖርሽን ውስጥ ኢንቨንተሪ የሚካተተው። ኔክስት የምናየው ደግሞ ኮስት ኢንክሉድድ ኢንቨንተሪ፣ እንደ ኢንቨንተሪ ኮስት የምናካትታቸው እነማንን ነው? ሶ አይኤስ 2ን መሰረት አድርገን ኢንቨንተሪ ኮስት ብለን የምንወስዳቸው ሁሉም አይነት ኤክስፔንዲቸሮች ናቸው። ብሪንግ ለማድረግ ወይም ደግሞ ፊዚካል ኮንዲሽን ሎኬሽን ለማግኘት ያወጣቸውን የኢንቨንተሪ ሪሌትድ ኮስቶች ኢንቨንተሪ ኮስት እያልኩ የምጠራው። እነዚህም በውስጡ ምን ሊይዙ ይችላሉ? አንደኛ የፕሮዳክት ኮስት ብለን እንይዛለን። ለምሳሌ ለፕሮዳክቱ የሚያስፈልጉ አይተሞችን የገዛሁበት የፐርቼስ ፕራይስ፣ እንደዚሁም ደግሞ የኢምፖርት ዲዩቲዎች ካሉ፣ የትራንስፖርት ኮስት ካለኝ፣ የሃንድሊንግ እና የስቶሬጅ ዲዩሪንግ ፕሮዳክሽን ኮስት ካለኝ፣ ዳይሬክት የሆኑ የሌበር ኮስቶች፣ ዳይሬክት የሆኑ የማቴሪያል ኮስቶች፣ እንደዚህም ደግሞ የማኒፋክቸሪንግ ኦቨርሄድ ኮስቶችን አካትታሉ። የማኒፋክቸሪንግ ኦቨርሄድ የሚባሉ በውስጡ ምን ሊይዝ ይችላል? የፋክተሪው ሬንት ሊሆን ይችላል፣ የፕሮዳክሽን ኢኩዊፕመንቶቹን ዲፕሪሲዬሽን እርጅና፣ እንደዚሁም ደግሞ ኢንዳይሬክት የሆኑ የማቴሪያል እና የሌበር ኮስቶችን በፕሮዳክሽን ሰዓት ላይ የምጠቀማቸውን የዩቲሊቲ ወይም ደግሞ የሶሻል ኢንፍራስትራክቸር፣ የመብራት፣ የውሃ የመሳሰሉ ኮስቶችን፣ እንደዚሁም ደግሞ ለሪፔር ኤንድ ሜንቴናንስ የማወጣቸውን ኮስቶች፣ ለፕሮዳክሽን ፋሲሊቲዎች
ሁለተኛው እንደ ኢንቨንተሪ ኮስት ኢንክሉድ የሚደረገው ወይም ደግሞ በኢንቨንተሪ ኮስት ውስጥ የሚካተቱ ብለን ካየን በኋላ ዲስከስ የምናደርግበት ፓርት የሚሆነው ኮስት ኤክስክሉድድ ፍሮም ኢንቨንተሪ ነው። ከኢንቨንተሪ ውስጥ ኤክስክሉድ የሚደረጉ የማይካተቱ ኮስቶች ማለት ነው። ምን አይነት ኤክስፔንሶች ናቸው? ኢሚዲየትሊ እንደ ፕሬድ ኮስት ኮንሲደር የምናደርጋቸው ለምሳሌ አብኖርማል የሆነ ዌስት ካለ፣ የስቶሬጅ ኮስት ከሆነ ለምሳሌ ከፕሮዳክሽኑ ውጪ የስቶሬጅ ኮስት ካለ፣ አድሚኒስትሬቲቭ የሆኑ ጀነራል ኦቨርሄድ ኮስቶች ካሉ፣ የሴሊንግ እና የዲስትሪቢዩሽን ኤክስፔንሶች ካሉ፣ እንደዚሁም ደግሞ ፋይናንሻል ኮስቶች ለምሳሌ ኢንተረስት ቢኖርብኝ፣ የፔናልቲ ኮስቶች ቢኖርብኝ ኢንቨንተሪ ጋር ስለማይገናኙ ከኢንቨንተሪ ኮስት ውስጥ ኤክስክሉድ ነው ማድረጋቸው። ሌላኛው ኢንቨንተሪ ኮስት ፎርሙላዎችን የምናይበት ስቴጅ ነው የሚሆነን። የኢንቨንተሪዎቻችን ኮስት ኢንተርቼንጀብል ከሆነ የሚቀየር ከሆነ ለምሳሌ ዛሬ ላይ እቃዎችን በ2 ብር ከገዛው ነገ 3 ብር ከዚያ 5 ብር የሚሆኑ ከሆነ ሃይሊ ኢንተርቼንጀብል ነው የሚባለው። ስለዚህ ካምፓኒው መስት የሚጠቀመው የኮስት ፍሎ አሰምሽን ሊኖረው ይገባል ማለት ነው። ይህ የኮስት ፍሎ አሰምሽን ፊፎ ሊሆን ይችላል፣ ፈርስት ኢን ፈርስት አውት የሚባለው ወይም ደግሞ ዌይትድ አቨሬጅ ሜተድ ሊሆን ይችላል። ዋቴቨር የሚጠቀመው የኢንቨንተሪ ሜተድ ፐርፔቹዋል ኢንቨንተሪ ሲስተም ወይም ደግሞ ፕሬዲክት ኢንቨንተሪ ሲስተም። እዚህ ጋር እንደ ኖት ልትወስዱ የሚገባው ነገር ምንድነው? ላስቲንግ ፈርስት አውት የሚባለው ሜተድ በአይኤፍአርኤስ ተከልክሏል። በፊት ጀነራሊ አክሰፕትድ አካውንቲንግ በነበረው ፍሬምወርክ ላይ እንጠቀመዋለን። ከረንት ላይ ግን ለፋይናንሻል ስቴትመንቶቻችን ዩዝፉል አይደለም ዩኒፎ የሚባለው ሜተድ። ቫሉዌሽን ኦፍ ኢንቨንተሪ ስናይ ኢንቨንተሪዎቻችን ቫሉ ለማድረግ የኮስት ቤዝ አፕሮቾችን እንጠቀማለን። ኮስት ቤዝ የሚባለው ኢኒሻሊ በመጀመሪያ ሜየር የሚደረጉት በኮስት በተከዙበት ኮስት ሲሆን ሰብሲኩዌንትሊ ግን በሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫሉ ሜጀር እናደርጋቸዋለን ኢንቨንተሪዎች። ኮስት ቤዝ የሚባለው ሜቴድ ከሆነ ስፔሲፊክ አይደንቲፊኬሽን ሜቴድ አለ። ስፔሲፊክ አይደንቲፊኬሽን የሚባለው የኢንቨንተሪ ኮስት ፍሎው ሜቴድ ለምን አይነት አይተሞች ነው የሚጠቀመው? ዩኒክ የሆኑ ጉድሶችን ወይም ደግሞ አይደንቲፋይብል ሃይ ቫልዩ ያላቸው ኮስቶች ነው። ለምሳሌ መኪና የምትሸጡ ከሆነ ከስተመሩ ይሄንን መኪና ነው የምፈልገው ብሎ መርጦ ነው የሚገዛው። ስለዚህ ኮስቱን አይደንቲፋይ የምናደርገው ስፔሲፊካሊ ነው። ጆለሪ ጌጣጌጦች ሲሆኑ ለምሳሌ የኔ የጌጣጌጥ ወይም ደግሞ የጆለሪ ምርጫ ይሄኛው ነው ብሎ ከስተመሩ ስለሚገዛ ኮስቱን አይደንቲፋይ ለማድረግ የምንጠቀመው ስፔሲፊክ አይደንቲፊኬሽን የሚባለው ሜተድ ነው። ስለዚህ እያንዳንዱን አይተም ኮስት ትራክ የምናደርገው ኢንዲቪዥዋሊ ነው። ፈርስት ኢን ፈርስት አውት የምንጠቀም ከሆነ ግን መጀመሪያ ላይ የተገዙ እቃዎች መጀመሪያ ነው የሚሸጡት። ስለዚህ ኢንዲንግ ኢንቨንተሪያችን የሚሆነው ሪሰንትሊ ከገዛናቸው አይተሞች ነው ማለት ነው። ቤተር ሪፍሌክት የሚያደርገው ከረንት ኢንቨንተሪዎችን ቫሊዩ ይሄኛው ፈርስት ኢን ፈርስት አውት የሚባለው ሜተድ ሲሆን ኮመን የሚባሉ ካምፓኒዎች እነዚህ ሱፐርማርኬት፣ ማኒፋክቸሪንግ ካምፓኒዎች፣ ዌርሃውሶች የመሳሰሉ አይነት የሜርቻንዳይዝ ካምፓኒዎች የሚጠቀሙት ኢንቨንተሪ ኮስት ፍሎ አሰምፕሽን ሲሆን ዌይትድ አቨሬጅ ኮስት ሜተድን የሚጠቀሙም አሉ። ስለዚህ አቨሬጅ ኮስቱ ለሁሉም አሴቶች ወይም ደግሞ ለሁሉም አሴቶች ይሰራል። ይሄ ማለት ቶታል ኮስቱ ይሄንን ያክል ነበር ያወጣሁት ገንዘብ፣ የገዛኋቸው እቃዎች ደግሞ ይሄንን ያክል ናቸው። ስለዚህ የከፈልኩትን ዋጋ ለገዛኋቸው እቃዎች በማካፈል በአማካይ እቃዎቹ የተገዙበትን ዋጋ አስቀምጣለሁ ማለት ነው። ሶ ፕሮዲስ የሚያደርገው ስቴብል የሆነ የኮስት ኢንፎርሜሽን ነው። በዚህኛው ኮስት ፍሎ አሰምፕሽን ላይ ኢንቨንተሪ አይተሞች ብዙ ጊዜ ሆሞጂኒየስ ወይም ደግሞ ተመሳሳይ ሆኖ እናገኛቸዋለን። በፐርፔቹዋል ኢንቨንተሪ ሲስተም እና በፕሬዲክት ኢንቨንተሪ ሲስተም ሲሆን የአቨሬጅ ኮስት ፍሎ አሰምፕሽን የምንጠቀም ከሆነ ካልኩሌሽኑ ላይ የተወሰነ ልዩነት አላቸው። ለምሳሌ ፐርፔቹዋል ኢንቨንተሪ ሲስተም የምጠቀም ከሆነ አዳዲስ አቨሬጅ ኮስቶች ይኖሩኛል አዳዲስ ግዢዎች በመጡ ቁጥር። ስለዚህ የኢንቨንተሪ ኮስት እጄ ላይ ያሉ ኢንቨንተሪዎችን የገዛሁበት ዋጋ ሲደመር አዲስ የገዛዎችን ኢንቨንተሪ አደርግና አጠቃላይ እጄ ላይ ያሉ ኢንቨንተሪዎች አካፍዬ ኮስቱን ዲተርማይን አደርጋለሁ። ማለትም አቨሬጅ ኮስት ለፐርፔቹዋል ኢንቨንተሪ ሲስተም። ፕሬዲክት ኢንቨንተሪ ሲስተም የምጠቀም ከሆነ ግን አቨሬጅ ኮስት ፐር ዩኒት ነው ማሰለው። ይሄም ማለት ቶታል ኮስት ኦፍ ጉድስ አቬለብል ፎር ሴል ሲካፈል ለቶታል ዩኒት አቬለብል አድርጌ የማገኘው። ኔክስት ሌላኛው የሚሆነው ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ የሚባለው ሜተድ ነው። የኢንቨንተሪዎቹ ኔት ሪያላይዘብል ቫልዩ ከኮስቱ የሚያንስ ከሆነ ኢንቨንተሪዎችን ራይስ ዳውን አደርጋለሁ፣ እንደ ኪሳራ ሪከርድ አደርጋቸዋለሁ። ስለዚህ ኔት ሪያላይዘብል ቫልዩ የሚባለው ኤስቲሜትድ ሴሊንግ ፕራይስ ሲቀነስ ኮስት ኦፍ ኮምፕሊቲንግ እና የሴሊንግ ኮስት አድርጌ ነው ማገኘው። ሽያጩን ለማከናወን እንደዚሁም ደግሞ ሽያጩን
ኮምፕሊት ለማድረግ ማወጣቸውን ኮስቶች ከሴሊንግ ፕራይስ ላይ በመቀነስ የኢንቨንተሪው ኔት የሆነ ሪያላይዘብል ቫልዩ ያገኛሉ። ስለዚህ በዚያ ሰዓት ላይ ኔት ሪያላይዘብል ቫልዩ ከኮስቱ ማይነስ ከሆነ ጆርናል ኢንትሪ ላይ ሎስ ኦን ኢንቨንተሪ ራይት ዳውን ብዬ በዴቢት የከሰርኩትን አማውንት አስቀምጥና ኢንቨንተሪ ወይም ደግሞ ከረንት አሴቲ ቀንሷል ብዬ በክሬዲት ሪኮግናይዝ ማድረግ ይኖርብኛል ማለት ነው። ሌላኛው ደግሞ ኢምፓየርመንት እና ሪቨርዛል አለ ለኢንቨንተሪዎቻችን። ኢንቨንተሪዎቻችን ሪቨርስ ሊደረጉ ይችላሉ። ብዙ ጊዜ ራይት ዳውን ካደረግኩኝ በኋላ ማለትም ኔት ሪያላይዘብል ቫልዩ ከኮስቱ ወርዷል ብዬ ሪኮግናይዝ ካደረግኩኝ በኋላ ኢንክሪስ ቢያሳይ ማለት ነው ከኦሪጂናል ኮስቱ እስከደረሰበት አማውንት ድረስ ሪቨርስ አደርጋለሁ። አዘርዋይስ የኢንቨንተሪዎቼ ወይም ደግሞ የኢንቨንተሪ ቫሉዌሽን ኢምፓክት አለው በፋይናንሻል ስቴትመንት ላይ። ለምሳሌ ኢንካም ስቴትመንቴን አፌክት ያደርገዋል። ኢንቨንተሪዎቼ ኦቨርስቴት ሆኑ ማለት ኮስት ኦፍ ጉድስ ሶልድ አንደርስቴት ሊሆን ነው። ኮስት ኦፍ ጉድስ ሶልድ አንደርስቴት ሆነ ማለት ደግሞ ፕሮፊቱን ኦቨርስቴት እያደረኩኝ። ኢንካም ስቴትመንት ላይ ኢንዲንግ ኢንቨንተሪውን ኦቨርስቴት አደረኩኝ ማለት ኮስት ኦፍ ጉድስ ሶልዱ ኢንዲንግ ኢንቨንተሪን አንደርስቴት አደረኩኝ ማለት ኮስት ኦፍ ጉድስ ሶልዱን ኦቨርስቴት እያደረኩት ነው። ስለዚህ ግሮስ ፕሮፊቲ አንደርስቴት ሊሆን ነው ማለት ነው። እንደዚሁም ባላንስ ሺት ወይም ደግሞ ስቴትመንት ኦፍ ፋይናንሻል ፖዚሽን ላይ አፌክት ይኖራቸዋል። ኢንቨንተሪ አፌክት ወርኪንግ ካፒታላችንን፣ የሊኩዲቲ ሬሾአችንን፣ ቶታል አሴቶቻችንን አፌክት ስለሚያደርግ ባላንስ ሺታችን ላይ የተሳሳተ አይተሞችን ሪፖርት እንድናደርግ ያደርገናል። ሰመራይዝ አደረግላችሁ ኔቸር እና ክላሲፊኬሽኑን ስናይ ኢንቨንተሪ የሚባለው ከረንት አሴት ኔቸር አለው ብለናል። ክላሲፊኬሽኑን ስናይ ሮ ማቴሪያል፣ ወርኪንግ ፕሮሰስ፣ ፊኒሽድ ጉድስ እንደዚሁም ደግሞ ሜርቻንዳይዝ ኢንቨንተሪ እያለን ክላሲፋይ አድርገናቸዋል። ፊዚካል ጉድሱን ስናይ ኢንቨንተሪ ኢንክሉድ የሚያደርገው ኦውን ያደረግኳቸውን ጉድሶች ነው። በትራንዚት ላይ ያሉ ጉድሶችን ነው። ቤስድ ኦን ሺፒንግ አግሪመንት እና ደግሞ ኮንሳይመንት ጉድሶችን ነው ብለናል። ምን አይነት ኮስቶች ናቸው ኢንቨንተሪ ውስጥ የሚካተተው ለሚለው ጥያቄ ደግሞ አንደኛ የፐርቼስ ፕራይስ ነው። ሲቀጥል ደግሞ የፍራይቲንግ ኮስት ነው። ሲቀጥል ዳይሬክት ማቴሪያል፣ የዳይሬክት ሌበር እና የፕሮዳክሽን ኦቨርሄድ ኮስቶች በኢንቨንተሪ ውስጥ ይካተታሉ ብለናል። ምን አይነት ኮስቶች ናቸው ኤክስክሉድ የሚደረጉት ከኢንቨንተሪ ኮስት ውስጥ ለሚለው ጥያቄ ደግሞ አብኖርማል የሆኑ ዌስቶች፣ የአድሚኒስትሬቲቭ እና ሴሊንግ ኤክስፔንሶች እንደዚሁም ደግሞ የፋይናንሲንግ ኮስቶች ኤክስክሉድ ይደረጋሉ ከኢንቨንተሪ ውስጥ ብለናል። ዘን የኮስቲንግ ሜቴዶችን ስናይ ስፔሲፊክ አይደንቲፊኬሽን፣ ፈርስት ኢን ፈርስት አውት እና ደግሞ ዌይትድ አቨሬጅ ሜቴድ እንጠቀማለን። በት ላስት ኢን ፈርስት አውት የሚባለው በአይኤፍአርኤስ አለው አይደረግም ብያቸዋለሁ። ሰብሲኩዌንት ሜጀርመንታቸውን ስናይ ኢንቨንተሪዎቻችንን ከተገዙ በኋላ ሰብሲኩዌንትሊ ሜጀር ለማድረግ የምንጠቀመው ሎወር ኦፍ ኮስት ኦን ኔት ሪያላይዘብል ቫልዩ የሚባለው ከኮስቱ እንደዚሁም ደግሞ ከኔት ሪያላይዘብል ቫልዩ ሎወሩ ቫልዩ ይዘን ነው ሜጀር የምናደርገው። የፋይናንሻል ኢምፓክቱን ስናይ አፌክት የሚያደርገው ኢንቨንተሪ ኮስት ኦፍ ጉድስ ሶልድ ነው፣ ፕሮፊታችንን ነው፣ አሴታችን ነው፣ የሊኩዲቲ ሬሾአችንን ነው እያለ ነበር። ሌላኛው በኢንተርሚዲየት ፋይናንሻል አካውንቲንግ አራተኛው ምዕራፍ ውስጥ ዲስከስ የሚደረገው ትልቁ ፓርት ስፔሻል ኢንቨንተሪ ቫሉዌሽን ሜቴድ የሚባለው ነው። ስፔሻል ኢቫሉዌሽን ወይም ደግሞ ስፔሻል ኢንቨንተሪ ቫሉዌሽን ሜቴድ የሚባለው የሚተገበረው መች ነው? ካምፓኒዎቹ ኦልተርኔቲቭ የሆኑ ሜቴዶችን በሚፈልጉ ጊዜ ነው። ኢንዲንግ ኢንቨንተሪያቸውን ወይም ደግሞ ያልተሸጡ እቃዎችን ዋጋ እና ኮስት ኦፍ ጉድስ ሶልድ የተሸጡ እቃዎች የተገዙበትን ዋጋ ዲተርሚን ለማድረግ ኦልተርኔቲቭ ሲፈልጉ የሚጠቀሙበት ሜቴድ ነው። ሶ እነዚህ ሜቴዶች ፓርቲኩላርሊ ዩዝፉል የሚሆኑት መች ነው? አንደኛ ፊዚካል ካውንት ዲፊካልት ሲሆን ኢንቨንተሪዎችን ፊዚካሊ ቆጥሬ ዲተርማይን ለማድረግ አስቸጋሪ በሚሆንበት ጊዜ አንድ፣ ካልሆነ ደግሞ ኩዊክ የሆነ የኢንቨንተሪ ኤስቲሜሽን የሚፈለግ ከሆነ አዘርዋይዝ ኢንቨንተሪዎቹ መስት ቫልዩ የሚደረጉት ኮንሰርቫቲቭ በሆነ መንገድ ከሆነ ስፔሻል የሆኑ የቫሉዌሽን ሜቴዶችን ይጠቀማሉ። ሶ ሜጀር የሚባሉ የስፔሻል ቫሉዌሽን ሜቴዶች ደግሞ ሶስት ናቸው። የመጀመሪያው ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ ሜትር የሚባለው ሲሆን ሁለተኛው የግሮስ ፕሮፊት ሜትር ነው። ሶስተኛው ሪቴል ኢንቨንተሪ ሜትር ነው የሚባለው። አንድ በአንድ ዲስከስ እናደርጋቸው። ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ የሚባለው ሜትር ተመልከቱ። ኮንሰርቫቲቭ ከሚባለው የኢንቨንተሪ ቫሉዌሽን ሩሎች ውስጥ አንዱ ሲሆን ምንድነው የሚፈልገው? ኢንቨንተሪያችን ከተገዛበት ኮስት ወይም ደግሞ ከሂስቶሪካል ኮስቱ እና ኔት ሪያላይዘብል ከሚባለው ቫልዩ በዝቅተኛው ሜዥር እንዳደረግ የሚያስገድደኝ ሜትር ነው። ስለዚህ ኔት ሪያላይዘብል ቫልዩ የሚባለው
ኤስቲሜትድ ሴሊንግ ፕራይስ ማይነስ ኤስቲሜትድ ኮስት ኦፍ ኮምፕሊቲንግ ኤንድ ሴሊንግ ኮስት ነው የሚሆነው። ምንድነው ፐርፐዙ ካልን የመጀመሪያው ፐርፐዙ አቮይድ ማድረግ ነው፣ ኦቨርስቴት የሆነው የኢንቨንተሪ ወይም ደግሞ ኢንካም እንዳይኖር። ሁለተኛው ፐርፐዙ ደግሞ ኮንሰርቫቲዝም የሚባለውን የአካውንቲንግ ፕሪንሲፕል አፕላይ ማድረግ ነው። የሚተገበርበትን አፕሮች ስናይ ካምፓኒዎች ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ ሲተገብሩ ኢንዲቪዥዋሊ አይተም ባይ አይተም ለእያንዳንዱ ኢንቨንተሪ ሊተገብሩ ይችላሉ። ሞስት ኮንሰርቫቲቭ ከሆኑ አዘርዋይስ ለካታጎሪ ግሩፕ አድርገዋቸው በካታጎሪ ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩን አፕላይ ሊያደርጉ ይችላሉ። አዘርዋይስ ለቶታል ኢንቨንተሪዎች ወይም ደግሞ ሌስ ኮንሰርቫቲቭ በሆነ መንገድ ለአጠቃላይ ኢንቨንተሪዎች የተገዙበት ዋጋ ይሄ ነው፣ ኔት ሪያላይዘብል ቫልዩአቸው ደግሞ ይሄ ነው፣ ስለዚህ ለወሩ ደግሞ ይሄኛው ብሎ ሜጀር ሊያደርጓቸው ይችላሉ። ለምሳሌ አይተም ኤ የሚባል እና አይተም ቢ የሚባል ሁለት ኢንቨንተሪ ወይም ደግሞ ሁለት የሚሸጥ እቃ አለኝ እንበል። አይተም ኤን የገዛሁት በ1500 ብር ሲሆን የመሸጫ ዋጋዬ ደግሞ 1600 ቢሆን እና ኮስት ኦፍ ሴሌ 200 ብር ቢሆን ኔት ሪያላይዘብል ቫልዩ ስንት ነው ሲሉኝ የሴሊንግ ፕራይስ ማይነስ ኮስት ቱ ሴል አደረግና 1400 ነው። ስለዚህ ኔት ሪያላይዘብል ቫልዩ ኤ ለሚባለው ኢንቨንተሪ ስንት ነው ብባል ለወሩን ስለምወስድ ኮስቱ 1500 ብር ነው፣ ኔት ሪያላይዘብል ቫልዩ ደግሞ 1400 ነው። ስለዚህ አፕሮፕሪየት የሚባለው የሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ 1400 ነው የሚሆነው። ኢንቨንተሪ ቢንም ተመልከቱት በ2000 ነው የተገዛው፣ የመሸጫ ዋጋው 2300 ነው። ለመሸጥ ግን 100 ብር ያስወጣኛል። ስለዚህ ኔት የሚባለው የሪያላይዘብል ቫልዩ 2200 ነው። ለወሩ ግን 2000 ስለሆነ ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ የሚባለው 2000 አድርጌ እወስዳለሁ ማለት ነው። ኢንቨንተሪ ቫልዩ ተመልከቱ 1400 ሲደመር 2000 አረግና ማለትም ለወሩን ወስጄ 3400 ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ አለኝ ይላሉ። ስለዚህ ኔት ሪያላይዘብል ቫልዩ ከኮስቱ ጋር ሳነጻጽር ዝቅ ያለ አማውንት የ100 ብር ዝቅ ያለ አማውንት ስለሚያሳየኝ ራይት ዳውን አደርጋለሁ ማለት ነው። በዴቢት 100 ብሩን መዘግባለሁ፣ ሎስ ኦን ኢንቨንተሪ ራይት ዳውን ብዬ፣ በክሬዲት ደግሞ ኢንቨንተሪ በዚህን ያክል ቀንሷል ብዬ 100 ብሩን ጆርናላይዝ አደርጋለሁ። ሁለተኛው የስፔሻል ቫሉዌሽን ሜተድ ግሮስ ፕሮፊት ሜተድ ነው የሚባለው። የግሮስ ፕሮፊት ሜተድ ፐርፐዙ ኤስቲሜት ማድረግ ነው የኤንዲንግ ኢንቨንተሪን ዋጋ። ፊዚካል ካውንት ማድረግ ዲፊካልት በሚሆንበት ጊዜ ኤስቲሜት በማድረግ የኤንዲንግ ኢንቨንተሪን ዋጋ ዲተርማይን ማድረግበት ሜተድ ነው ግሮስ ፕሮፊት ሜተድ የሚባለው። ፍሪኩዌንትሊ የሚጠቀሙን አይነት ካምፓኒዎች ለምሳሌ የእሳት አደጋ ሲኖር ወይም ደግሞ የተሰረቁ እቃዎች ካሉ ወይም ደግሞ ለኤንትሪ ፋይናንሻል ስቴትመንት የምንጠቀም ከሆነ ወይም ደግሞ ኪውክ የሆነ ኤክስተርናል ኤስቲሜት የሚፈልግ ከሆነ መቁጠር አልችልም፣ ተሰርቋል፣ ተቃጥሏል፣ ስለዚህ ኤስቲሜት ነው ማድረገው። የዛን ሰዓት ላይ የምጠቀመው ስፔሻል ቫሉዌሽን ሜተድ ግሮስ ፕሮፊት ሜተድ ነው የሚባለው። ቤዚክ የሆኑ ፎርሙላዎች አሉ። ለምሳሌ ኮስት ኦፍ ጉድስ አቬይላብል ፎር ሴል የሚባለው ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ ነው። ኮስት ኦፍ ጉድስ ሶልድ የሚባለው ደግሞ ኮስት ኦፍ ጉድስ አቬይላብል ፎር ሴል ማይነስ ኢንዲንግ ኢንቨንተሪ ያደርጋለሁ። ካልሆነ ደግሞ ኢን ዘ ብራኬት 1 ማይነስ ግሮስ ፕሮፊት ሬሽዮ አድርጌ ማግኘት ይችላል። ዘን የኢንዲንግ ኢንቨንተሪን ዋጋ ካልኩሌት ለማድረግ ደግሞ ኮስት ኦፍ ጉድስ አቬይላብል ፎር ሴል ማይነስ ኮስት ኦፍ ጉድስ ሶልድ አድርጌ ኢዝሊ ዲተርማይን ማድረግ እችላለሁ ማለት ነው። የግሮስ ፕሮፊት ሬሽዮ አፕሮቾች አሉት። የመጀመሪያው አፕሮች ቤዝድ ኦን ሂስቶሪካል ካምፓኒ ግሮስ ፕሮፊት ፐርሰንቴጅ ሊሆን ይችላል። በፊት ላይ የካምፓኒውን የግሮስ ፕሮፊት ፐርሰንቴጅ መሰረት አድርጌ፣ ካልሆነ ደግሞ ቤዝድ ኦን ኢንዱስትሪ ግሮስ ፕሮፊት የሌላ ሲሚላር ካምፓኒዎችን ኤክስፒሪየንስ ቤስ በማድረግ ሊሆን ይችላል የግሮስ ፕሮፊት ፐርሰንቴጁን ማውጣው። አሲዩም እናርግና ቢጊኒንግ ኢንቨንተሪ ሲዝኑን ስጀምር እጄ ላይ 50 ሺህ የሚያወጡ ኢንቨንተሪዎች ቢኖሩና የከስተመሮቹን ፍላጎት ሳትስፋይ ለማድረግ ተጨማሪ 150 ኢንቨንተሪዎችን ቢገዛ፣ ስለዚህ መሸጥ የምችላቸው 200 ሺህ የሚያወጡ አቬይላብል ኢንቨንተሪዎች አሉኝና የካምፓኒውን ፕሪቪየስ ኤክስፒሪየንስ ወይም ደግሞ የኢንዱስትሪዎችን ኤክስፒሪየንስ መሰረት አድርጌ የግሮስ ፕሮፊት ሬሾ 40% ነው። ግን የመጀመሪያው ስቴፕ ኮስት ኦፍ ጉድስ አቬይላብል ፎር ሴሎችን ማውጣት። ለሽያጭ ሬዲ የሆኑ እቃዎች በስንት ብር የተገዙ ናቸው? ሲዝኑን ስጀምር 50 ሺህ ነበረኝ፣ ዘንድሮ 150 ሺህ ገዝቻለሁ፣ ስለዚህ 200 ሺህ ነው ዋጋቸው የሚሆነው። ኮስት ኦፍ ጉድስ ሶልድ ስጠየቅ ግን ጉድስ አቬይላብል ፎር ሴል 200 ሺህ ቢኖረኝም ታይምስ ኢን ዘ ብራኬት 1 ማይነስ የግሮስ ፕሮፊት ሬሾ ነው የሚለው።
የግሮስ ፕሮፊት ሬሽዮ 40% ነው። 1 ማይነስ 0.4 ሳረገው 60% ነው የሚሰጠን። ስለዚህ የጉድስ አቬለብል ፎር ሴሉ ማለትም የ200 ሺህ 60% 120 ሺህ ብር ኮስት ኦፍ ጉድ ሶልድ ይኖረኛል ማለት ነው። ኮስት ኦፍ ጉድ ሶልዱን ካገኘው ደግሞ ኢንዲንግ ኢንቨንተሪን ካልኩሌት ለማድረግ ጉድስ አቬለብል ፎር ሴል ማይነስ ኮስት ኦፍ ጉድ ሶልድ ማድረግ ነው የሚጠበቅብኝ። ይህም ማለት 200 ሺህ የሚያወጡ ሬዲ የሆኑ እቃዎች ነበሩኝ። ከነዚያ ውስጥ 120 ሺህ የሚያወጡ ተሽጠዋል። ስለዚህ እጅ ላይ የቀሩ 80 ሺህ የሚያወጡት ናቸው ማለት ነው። የዚህኛው ስፔሻል ቫሉዌሽን ሜቴድ ሊሚቴሽኖች አሉት። የመጀመሪያው ኖት አክሴፕተብል ፎር ኤክስተርናል ሪፖርቲንግ አንደር አይኤፍአርኤስ። አይኤፍአርኤስ ላይ ኤክስተርናል ሪፖርቲንግ አይቀበለውም። ይሄን የእናንተን ኤስቲሜሽን የእናንተን ፐርሰንቴጅ አክሴፕት ያደረገው አንደኛው ሊሚቴሽኑ። ፋየር ሲኖር ቴፍት ሲኖር ለራሳችሁ ለኢንተርናል ልትጠቀሙ ትችላላችሁ። ሁለተኛው እስቲሜት የሚያደርገው ኦንሊ ዲፔንድ ኦን አኪዩሬሲ ኦፍ ግሮስ ፕሮፊት ሬት። ስለዚህ እስቲሜሽኑ የሚሰራው በግሮስ ፕሮፊት ሬሽዮአችን ወይም ደግሞ ሬታችን አኪዩሬሲ መሰረት። ሶስተኛው የስፔሻል ቫሉዌሽን ሜተድ ሪቴል ኢንቨንተሪ ሜተድ የሚባለው ነው። በዚህኛው ሜተድ ላይ እስቲሜት የምናደርገው የኤንዲንግ ኢንቨንተሪያችን ዋጋ ባይ ኮንቨርቲንግ ሪቴል ፕራይስስ ቱ ኮስት ነው፣ ባይ ዩዚንግ ኮስት ቱ ሪቴል ሬሽዮ። ስለዚህ የኮስት ቱ ሪቴል ሬሽዮን መሰረት አድርጌ የኤንዲንግ ኢንቨንተሪ ዋጋ ኮንቨርት አደርጋለሁ በሪቴል ፕራይሱ። ኮመንሊ ምን አይነት ካምፓኒዎች ናቸው የሚጠቀሙት? ሱፐር ማርኬቶች፣ ዲፓርትመንት ስቶሮች እንደዚሁም ደግሞ የሪቴል ቼኖች ናቸው ይሄንን የሪቴል ኢንቨንተሪ ሜተድ እንደ ስፔሻል ቫሉዌሽን ሜተድ የሚጠቀሙት። ስቴፖች አሉት። ቀላል የሆነ ስቴፕ አለን ይሄንን ለመስራት። የመጀመሪያው ስቴፕ ዲተርማይን ማድረግ አለብኝ የኢንቨንተሪውን ኮስት እና የሪቴል ቫልዩ ኦፍ ጉድስ አቬለብል ፎር ሴል። ለመሸጥ ሬዲ የሆኑ እቃዎች የሚሸጡበትን ዋጋ ማወቅ አለብኝ፣ እንደዚሁም ደግሞ የተገዙበትን ዋጋ ማወቅ አለብኝ። ሶ ይሄ ምንን ኢንክሉድ ሊያደርግ ይችላል? በውስጡ ቢጊኒንግ ላይ የነበሩ እቃዎችንና ፐርቼዞችን በውስጡ ኢንክሉድ ያደርጋል ማለት ነው። ጉድስ አቬለብል ፎር ሴል ስለሆነ እያልኩኝ ያለው። ሁለተኛው ስቴፕ የሚሆነው ምንድነው? ኮምፒውት ማድረግ ይኖርብኛል ኮስት ቱ ሪቴል ሬሽዮ። ኮስት ቱ ሪቴል ሬሽዮ እንዴት ነው ካልኩሌት የማደርገው? ጉድስ አቬለብል ፎር ሴል አት ኮስት፣ እጄ ላይ ያሉ እቃዎች የተገዙበትን ዋጋ ጉድስ አቬለብል አት ሪቴል፣ እጄ ላይ ለሽያጭ ሬዲ የሆኑ እቃዎች በሚሸጡበት ዋጋ በማካፈል ካልኩሌት ማድረግ ነው። ሁለተኛው ስቴፕ ኮስት ቱ ሪቴል የሚባለው ሬሽዮ ማለት ነው። በ10 ብር ነው የገዛኋቸው፣ የምሸጠው ደግሞ በ15 ብር ነው። ስለዚህ 10 ሲካፈል ለ15 አድርጌ የማገኘው ሬሽዮ ማለት ነው። ሶስተኛው ስቴፕ የሚሆነው በዚህኛው ሜተድ ላይ ማለትም ሪቴል ኢንቨንተሪ በሚባለው የስፔሻል ቫሉዌሽን ሜተድ ላይ ዲተርማይን ዘ ኢንዲንግ ኢንቨንተሪ አት ሪቴል፣ ሳይሸጡ የቀሩ እቃዎችን ዋጋ በሪቴል ዲተርማይን ማድረግ ነው። እንዴት ነው ይሄንን ማገኘው? ጉድስ አቬለብል አት ሪቴል ማይነስ ሴልስ በማድረግ በመሸጫ ዋጋቸው እጄ ላይ ያሉ እቃዎችን ሲቀነስ የተሸጡ እቃዎችን በማድረግ። የመጨረሻው ስቴፕ የሚሆነው ኮንቨርት ማድረግ ይኖርብኛል ኢንዲንግ ኢንቨንተሪ በሪቴል ቱ ኮስት ሬሽዮ። ይሄ ማለት የኢንዲንግ ኢንቨንተሪዎችን በሪቴል የተቀመጡትን ሲባዛ በኮስት ቱ ሬሽዮ በማድረግ። አሁን እያወሩ ያለውትን ቲዮሪ ወደ ቁጥር ቀይረን በምሳሌ ነው። ለምሳሌ ሲዝኑን ሲጀምር እጄ ላይ ያሉ እቃዎች በ30 ሺህ ብር ነው የተገዙት እንበልና የምሸጣቸው ደግሞ 50 ሺህ ብር ቢሆን፣ ስለዚህ ኮስቱ 30 ሺህ ነው፣ ሪቴሉ ደግሞ 50 ሺህ ነው። በዚህ ሲዝን ለመሸጥ የገዛቸው እቃዎች በ120 ሺህ ብር ቢሆንና በ120 ሺህ ብር የገዛቸውን እቃዎች ደግሞ የሚሸጠው በ200 ሺህ ብር ቢሆን ሪቴሉ 200 ሺህ ነው ማለት ነው። ቶታል ኮስቱን ስናይ 150 ሺህ ብር ነው ቢጊኒንግ እና በዚህ ሲዝን የገዛቸው እቃዎች። በሪቴል ካየን ደግሞ በ30 ሺህ የገዛቸውን በ50 ነው የሚሸጠው፣ በ120 የገዛቸውን ደግሞ 200 ነው የሚሸጠው። ስለዚህ 250 የሪቴል ፕራይስ አለኝ ማለት ነው። አሲዩም እናድርግና ካምፓኒው ካለው ኤክስፒሪየንስ አንፃር በዚያ ሲዝን ውስጥ 180 ሺህ በሪቴል ፕራይስ ቢሸጥ ምን አይነት ሶሉሽን ይኖረናል? የመጀመሪያው ስቴፕ ጉድስ አቬለብል አት ሪቴል፣ በመሸጫ ዋጋ ምን ያክል ሬዲ የሆኑ እቃዎች አሉ ነው። እጄ ላይ የነበሩትን በ50 ሺህ ነው ብያቸዋለሁ። የገዛቸውን ደግሞ በ200 ሺህ ነው የሚሸጠው። ስለዚህ ስደምራቸው 250 ሺህ በሪቴል ፕራይስ አቬለብል የሆኑ እቃዎች አሉ። የመጀመሪያው ስቴፕ ነው። ሁለተኛው ደግሞ ኮስት ቱ ሪቴል ሬሽዮ ማውጣት ነው የሚጠበቅ። ኮስት ቱ ሪቴል ማለት እቃዎቹን የገዛሁት በ150 ሺህ ነው፣
የሚሸጠው ደግሞ በ250 ሺህ ነው። ስለዚህ 150 ሺህ ሲከፈል ለ250 ሺህ ሳረግ የማገኘው ፐርሰንቴጅ ማለትም 60%ቱ ኮስት ቱ ሪቴል ሬሽዮ ነው የሚባለው። ሶስተኛው ስቴፕ ኤንዲንግ ኢንቨንተሪ አት ሪቴል። ኤንዲንግ ኢንቨንተሪ በሪቴል ምን ያክል ነው? ኤንዲንግ ኢንቨንተሪን ካልኩሌት ለማድረግ እጄ ላይ የነበሩት 250 ሺህ የሚያወጡ እቃዎች እና ከነዚያ ውስጥ 180 ሺህ ያክሎቹ ተሽጠዋል። ስለዚህ 250 ከነበሩኝ ውስጥ 180 ሺህ ከሸጥኩኝ እጄ ላይ የሚቀሩት 70 ሺህ የሚያወጡት ናቸው ማለት ነው። ኤንዲንግ ኢንቨንተሪ በሪቴል 70 ሺህ አለኝ ማለት ነው። የመጨረሻው ስቴፕ ጋር ማለትም ኤንዲንግ ኢንቨንተሪ አት ኮስት ዲተርማይን ሳረግ 70 ሺህ የሚያወጡ ኤንዲንግ ኢንቨንተሪዎች አሉ። ስለዚህ የሪቴል ሬሽዮ ደግሞ 60% ነው። የ70 ሺህ 60% ካልኩሌት ሳረግ 42 ሺህ ያክል የኤንዲንግ ኢንቨንተሪ አት ኮስት ይኖረኛል ማለት ነው። ስለዚህ ቪዲዮን ሳጠናቀቅ ወይም ደግሞ ሰመራይዝ ሳረግላችሁ ሜቴዶች የስፔሻል ኢንቨንተሪ ቫሉዌሽን ሜቴዶች ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ፣ ግሮስ ፕሮፊት እና ሪቴል ኢንቨንተሪ ሜቴድ ነው የሚባሉት። በፐርፐዝ አንግል ካየን ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ የሚባለው ኮንዘርቫቲዝም የሚባለውን የአካውንቲንግ ፕሪንሲፕል ለመጠበቅ ሲባል ነው። ግሮስ ፕሮፊት የምንጠቀመው ግን የኤንዲንግ ኢንቨንተሪያችንን ዋጋ እስቲሜት ለማድረግ ነው። ሪቴል ኢንቨንተሪ የምንጠቀመው ደግሞ የኤንዲንግ ኢንቨንተሪያችንን ዋጋ እስቲሜት ለማድረግ። ቤስት ዩዝ የሚባለውን ስናይ ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ የሚባለው ቢለው ኮስቱ ሲሆን፣ ለምሳሌ ኔት ሪያላይዘብል ቫልዩ ከኮስቱ ሲወርድ ነው እዚህ ነው የምንጠቀመው። ግሮስ ፕሮፊት ሜተድን የምንጠቀመው መች ነው? ፋየር ቴፍት ወይም ደግሞ ለኤንትሪ በሚሆንበት ሲዝን። ሪቴል ኢንቨንተሪ ሜተድ የምንጠቀመው ግን ቢዝነሶቹ ወይም ደግሞ ካምፓኒዎቹ የሪቴል ቢዝነስ ሲሆኑ። አክሴፕታቢሊቲያቸውን ካየን ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ የሚባለው በአይኤፍአርኤስ ተቀባይነት ያለው ነው። ግሮስ ፕሮፊት የሚባለው ሜተድ ግን አይኤፍአርኤስ አይቀበለውም። ሪቴል ኢንቨንተሪ ሜተድ የሚባለው አክሴፕተብል የሚሆነው ኮንሲስተንትሊ አፕላይ ካደረግነው። ኪ የሚባል ፊቸራቸውን ካየን ሎወር ኦፍ ኮስት ኦር ኔት ሪያላይዘብል ቫልዩ የሚባለው ራይት ዳውን ያደርጋል፣ እንደ ኪሳራ ሪፖርት ያደርጋል። መች ኔት ሪያላይዘብል ቫልዩ ከኮስቱ የሚያንስ ከሆነ። ግሮስ ፕሮፊትን ኪ ፊቸር በምናይ ጊዜ ግን ግሮስ ፕሮፊት ሬሽዮ መች ነው የምንጠቀመው? ኮስት ኦፍ ጉድስ ሶልዳችንን እስቲሜት በምናደርግበት ሴናሪዮ ጊዜ ነው። የሪቴል ሜቴድ ወይም ደግሞ የሪቴል ኢንቨንተሪ ሜቴድን ኪ ፊቸር ስናይ ኮንቨርት የሚያደርገው የሪቴል ፕራይሶችን ወደ ኮስት ነው። የሪቴል ፕራይስ ወይም ደግሞ የመሸጫ ዋጋችንን ወደ ኮስት ኮንቨርት በማድረግ ነው የምንጠቀመው። ይህንን ይመስላል የዛሬ ቪዲዮአችን። ስለተከታተላችሁ አመሰግናለሁ። ቴንክ ዩ። ጨርሰናል።